የአስቆሮቱ ይሁዳ ይሁዳ የሚለው ስያሜ በአስቆሮታውያን ዘንድ ተጠላ እንጂ በብሉይ ኪዳን ሰዎች በዕብራይስጥ ምስጉን በእግዚአብሔር ዘንድ የሚታመን የሚል ትርጓሜ ያለው። አስቆረት በደቡብ እስራኤል የሚገኝ የቦታ ስያሜ ሲሆን ይሁዳ የደቡብ እስራኤል ሀገር ሰው ከሆነ ስምዖንና እናቱ ከሳይቦሪያ እንደተወለደ የተለያዩ ድርሳናት ያስረዳሉ። ነብዩ ዕንባቆም ወደ መንደራቸው ለማስተማር ሲሄድ ሌሎች ጓደኞቹ በአክብሮት ተነስተው ሰላምታ ሲያቀርቡለት እርሱ ግን ከተቀመጠበት ሳይነሳ አሳለፈው። ነብዩ ዕንባቆምም ድንጋይ በድንጋይ ላይ ተቀምጧል አለው። አስከትሎም ከዚህ ሰው የሚወለደው አባቱን ገድሎ ይሰልባል፣ ከእናቱ ጋር ተራክቦ ይፈጽማል፣ ጌታውንም ይሸጣል በማለት ትንቢት ተናገረ። ከዚህ ጊዜ ጀምሮ ይህ ትንቢት እንዳይፈጸም ስምዖን መጨነቅ ጀመረ። ከሚስቱ ጋርም ተማክረው ይህ ትንቢት የተነገረለት ልጅ እንዳይወለድ አብሮ መተኛት አቆሙ። ነገር ግን የተማከሩትን አንድ ቀን በመጠጥ ኃይል ቸል ብለው ነበርና ሚስቱ አረገዘች። በዚህም ጊዜ ልጅ መጸነሱን ሚስቱ ስትነግረው ሴት ከሆነች እናሳድጋለን፣ ወንድ ከሆነ ግን ገና ሳያድግ እንገለዋለን አላት። በዛን ወቅት የሚኖሩባት ሀገር ጦርነት ውስጥ ስለነበረች የተወለደው ልጅ ተማርኮ ወደ ሌላ ሀገር ተወሰደ። የተወሰደበት ሀገር አስቆሮት በመባል ይታወቃል። ሕፃኑ ይሁዳም የጦር ስልት እየተለማመደ አደገ። በጊዜ አስቆሮታውያን እና የአባቱ ሀገር ሰዎች ጠላት ነበሩ። ይሁዳም ጦረኛ ሆኖ ወደ አባቱ ሀገር ወደ ትውልድ መንደሩ ዘመተ። በትንቢት እንደተነገረው አባቱን ገሎ ሰለበው። እናቱን ምርኮ ሆና አገኛት። በዚህ ወቅት መልካም ሆና ስላገኛት ተራክቦ ፈጸመ። ከዚህ በኋላ ሳይቦሪያ ማንነቱን ጠየቀችው። በምላሹም ልጇ መሆኑን አወቀች። በሆነውም ነገር እጅግ ደነገጠች። የተነገረው ትንቢት መፈጸሙንም ተረዳች። ይህ ወቅት ኢየሱስ ክርስቶስ ወደ ምድር መጥቶ ወንጌልን የሚሰብክበት ወቅት ነበር። ስለዚህ ይሁዳ እና እናቱ ወደ ክርስቶስ ቢሄዱ ኃጢአታቸው እንደሚሰረይላቸውና ይቅር እንደሚላቸው በማመን ወደ ክርስቶስ ዘንድ ሄዱ። ኢየሱስ ክርስቶስም ሳይቦሪያን ይቅር አላት። ከ36ቱ ቅዱሳን እንስት ጋርም ደመራት። እነዚህ 36ቱ ቅዱሳን ሴቶች ናቸው። ይሁዳ ደግሞ ከ12ቱ ሐዋርያት መካከል አንድ አድርጎ ሾመው። ከ12ቱ ሐዋርያት መካከል የይሁዳ ድርሻ የነበረው የሙዳይ ምጽዋቱ ባላደራ ነበር። ነገር ግን ይሁዳ ስለታቸውንና ልመናቸውን ለሰማቸው ጌታ ሰዎች የሚሰጡትን ከእንባቸው ጋር የተቀላቀለ የስለት ገንዘብ እየሰረቀ ይወስድ ነበር። ጌታችን ታማኝነትን የሚጠይቅ ቦታ ላይ ሌባውን ይሁዳን ለምን አስቀመጠው? ለገንዘብ ያዥነትስ የሚቀርበው ማቴዎስ አልነበረምን? ምክንያቱም ማቴዎስ ለሮም መንግስት ግብርና ሰብሳቢ የነበረ በመሆኑ ለእርሱ ክርስቶስ ለገንዘብ ያዥነት የሚቀርበው እሱ ነበር። ነገር ግን ያለውን ነገር እንዳለ ለድሆች ሰጥቶ ጌታን የተከተለ ሐዋርያ ቢሆንም የይሁዳ ባህሪ ገንዘብ ወዳድነት ነበርና ክርስቶስ ይሁዳን ገንዘብ እንደሚሰርቅ እያወቀ በሐዋርያቱ ፊት ሳያዋርደው በተጣለበት አመኔታና በጌታው ትዕግስት ተጸጽቶ ይመለሳል በሚል እምነት ይታገሰው ነበር። የይሁዳ ችግር የገንዘብ እጥረት ሳይሆን የገንዘብ ፍቅር ነበር። ሐሙስ ማታ ኢየሱስ ክርስቶስ የመጨረሻውን እራት ላይ እውነት እውነት እላችኋለሁ ከናንተ መካከል አንዱ እርሱም ከኔ ጋር የሚበላው አሳልፎ ይሰጠኛል በማለት ይሁዳ እንደሚሸጠው አስቀድሞ ተናገረ። ሁሉም ሐዋርያት እኔ እሆን እያሉ ሲጠይቁት ይሁዳም እኔ እሆን ብሎ ይጠይቀዋል። ኢየሱስም አንተ አልክ በማለት ይመልስለታል። ይሁዳ ግን አሳልፎ ሊሰጠው ምቹ ጊዜ ይጠብቅ ነበር። አስቀድሞ ተዋውሎ ገንዘብ ተቀብሎ ነበርና በይሁዳ መሪነት ክርስቶስ ወደሚጸልይበት ቦታ ይዟቸው ሄደ። አስቀድሞ ለያዦቹ የሚስጥር ምልክት ነግሯቸው ነበር። እኔ የምስመው እሱ ኢየሱስ ክርስቶስ ነው እና ያን ጊዜ ያዙት ብሏቸዋል። መምህር ሆይ ብሎ ሄዶ ሲስመው ጌታ ተያዘ። ከዛም በኋላ ግን ይሁዳ ተጸጸተ። የተቀበለውንም 30 ዲናር በተነላቸው። ይሁዳ ንጹህ ደም አሳልፌ በመስጠቴ ተጸጸትኩ አለ።
ምን አግዶን እንተው ተጠንቀቅ አሉት። ገንዘቡንም አልወሰዱም። ያ ገንዘብ ወደ ቤተ መቅደስ እንዳይገባ ለእንግዳዎች ሲሞቱ መቀበሪያ እንዲሆን መሬት ተገዛበት። የቦታውም ስያሜ የደም ምድር ወይም አኬልዳማ ተብሎ ተሰይሟል። ተመሳሳይ ታሪኮች እንዲደርሳችሁ የምትፈልጉ ከሆነ ቻናላችንን ሰብስክራይብ አድርጉ።